አንዳንዴ ዝም ያለ ይምሰል እንጂ አብሮን አለ። ድምፁን አሰምቶ ያበረታናል። ከሚጎዳችሁ ድምፅ ሽሹ፣ የሚጠቅማችሁን የክርስቶስን ድምፅ ተከተሉ። ክርስቶስን ብቻ መከተል ይሁንላችሁ። ድምፁን የምትናፍቁ ሁኑ። ድምፅን ፈልጌዋለሁ በሉ። ስሰማ እታደሳለሁ፣ ስሰማ እነቃለሁ። ቃል ያነቃኛል። ተንበርክካችሁ ይህን ጠይቁት። ተቀምጣችሁም ቢሆን ቃሉን መጽሐፉን ገልጣችሁ ድምፁን ፈልጉ። ድምፁን ፍለጋ አገር ለአገር መንከራተት አስፈላጊ አይደለም። መንደር ለመንደር መንከራተት አስፈላጊ አይደለም። በቤታችሁ ነው ያለው። ጌታ ቅርብ ነው እና እድሉ ለእያንዳንዱ ሰው የተሰጠ ነው። እረኛችን ከእያንዳንዳችን ጋር ስላለ ድምፁን ያሰማናል። አንዳንዴ ዝም ያለ ይምሰል እንጂ አብሮን አለ። ድምፁን አሰምቶ ያበረታናል።